ሰላም ጤና ይስጥልኝ እዚህ ጋር ሰለሞን ሶልጂት ነኝ ዛሬ አፕሪል የሚባልበት የፈረንጆች የእብዶች ቀን ነው እኛ ደግሞ ኢትዮጵያኖቹ ፈረንጆች ሀገር የምንኖረው ዛሬ ረፍትም ስለሆነ ለምን እስቲ አፕሪል የሚባለውን ለምን የእብዶች ቀን አናብድን በሚል ለአሁን ለጓደኛዬ ደውዬለት ላንዱ ዮናስ ለሚባለው ወደ ኢትዮጵያ ቅዳሜ ስለሚሄድ ተዘጋጅ የምትልከው ነገር ምናምን ካለ ብዬው በጣም ደስ ብሎት እየተዘጋጀ ነው አሁን ደግሞ ሌላ ሐሳብ መጣልኝ ለምን ድምጹ እየተቀረጸ ለምን አሁን ብሩክ ለሚባለው ጓደኛዬ ደውዬለት ከዛ ደግሞ መልሼ ዮናስ ደውዬለት ለምን አላደናግራቸውም ለና አልሸውዳቸውም ብዬ እናንተም እንድታዳምጡት መቅረጽ ጀምሬያለሁ አይሆፕ እንደምትዝናኑበት ነው መልካም ቆይታ ከኛ ጋር ሄሎ አንተ አትደውልም እንዴ ምንድነው እንደዋወል እንጂ አሁን በቃ እንትን ላልደዋወላል እንዳትረሳ ማለት እኔ ጋም ሳንቲም አለ ለነገሩ ከፈለክ የሆነ ሳንቲም ላበድርና ቀስ ይያልክም ትከፍለኛል ያ ስቲከር ደውልልኝ ለማንኛውም እየቆጠረ ነው ሁለት ነገር ሊሆንብኝ ነው ወጪ ቁጥሩን ብር ልከንና እስቲ ቆይ ልደውልልህ አሁን አንሳው ሰዓት የለኝም አሁን ላውራ እሺ ቶሎ ደውልልኝ ሄሎ ማለት እኔ ጋር የሆነ ሳንቲም አለ ማልፈልገው ወደ 2000 ዩሮ ወደ 2000 ዛሬ ራሱ አጥቂት አንድ ሺህ ይወጣ ነበር ዮናስም ከኔ ጋር 1000 ዩሮ ወስዷል አሁን ኦኬ ቀስ ብሎ የሚሰጠኝ እና እኔ ላንተ ደግሞ አንድ 2000 ዩሮ በሰጣውን ቀስ ብለህ ትሰጠኛለህ በያሰብኩ የምርቁ ነገር አለ ብታወር እና እንዴ እንደዚህማ በጣም የተቀደሰ ሐሳብ አይደል በቃ ደውልለት ሊዮናስ ደውልለት አይ ከንትና ጋር ወርቻውን ከብሩክ ጋር ያሳቀኝ ነበር አሁን እንዴት አሁን ትነግረኛለህ ምናምን ብሎ በቃ ካልገደልኩ ምናምን አለኝ እንዴ በተሰው ሀብታም ሆኗል እንዴ አንተ ባክን እየቀለድኩ ነው አፕሪል እየተጫወትኩኝ ነው ባክን ይልቁን ከድም ቁጭ ብዬ ህልም ሳልነበር ማን ነው ወደ ኢትዮጵያ የሚሄደው ምናምን ያ ህልም ነው አይ አንተማ ሰራው ላይቆጨኝም ሰርቼላለሁ አሁን ደግሞ ለእንትና ደውዬለት ለብሩክ ደውዬለት ማለት ነው ዮናስ በቃ እሱ ዮናስ ከኔ ላይ 1000 ዩሮ ሊወስድ ነው አሁን ወስዷል እንደውም ላንተ ደግሞ 2000 ዩሮ አዘጋጅቼላለሁና እሱን ይዤል ልምጣ ወይስ እንዴት ላርግ አልኩት እና አፕሪል ደስ ይላል አሁን ባክ ደውልለትና እስቲ ስማ ወሰድኩ 2000 ዩሮን ሰጣዋለሁ ብሎ ነበር አይ ሎስት ነው እንደውም ወስጃለሁ እንደውም ወሰድኩ ምናምን በለው አደናግረው ከማታ ደውልለታል እሺ እንዳናግረው እንደውም የሱ ፕራንክ ይቆይ እሺ በገባ በገብቻለሁ እስቲ አንዴ ነው ብሩ ልቀበለው ማለት እኔ ቆይ ብሩን እኮ ከተቀበልከው እሱ ይዞት ነው የሚሄደው ማለት ነው ይዞት ሄደው ለበረከት ሰጠዋል እኔ ያው 1500 ብሩን ሰጠዋለሁ ማለት ነው እኔ ጋር ያለው ብር አንተ ጋር ከዛ አንድ ነው 3500 ብር ያ ከፈለክ ደግሞ ማለት ነው 500 እኔ ከፈለክ ልክልሃለሁ ኦኬ እንደዛም ይቻላል ግን አንድ ላይ በሄድ አሪፍ ነው በጣም ጥሩ እንደዛም ከሆነ ትችላለህ ስለዚህ አንተ ጋር 500 ካለ ከነገና 2000 ሰጠ ያ አንድ ጥያቄ ልጠይቅ ነበር
እሺ እኔ አሁን ያው የቤቱን ጉዳይ ልጨርስ ስለሆነ ያንተንም 1000 ዩሮ ብሰጠኝ ምን ይመስልሻል? 1000 ዩሮ ነው ከዳምቸንም ሰጠ የቦታውን ብራባር የሚያስገኝ ስማ አፕሪል እንኳን ለፈረንጆች የጅሎች ቀን አደረሰ ስማ በጣም ብር ተወዳለህ አመዳ አዎ ያንን አጣርተናል ገንዘብ እንደምትወድ አጣርተናል ሁለተኛ ደግሞ መጀመሪያ እንኳን አደረሰ ለፈረንጆች የብዙ ቀን እና በጣም ስቀናል በጣም ተዝናንተናል እንግዲህ በሚቀጥለው አመት ፕላን አይደል ስማ በነገራችን ላይ ድምጽ እየተቀረጸ ነበር ድምጻችንን እየቀረጽን ስንጫወት የነበረው በWhatsApp እንልክላለን የቀረጽነው ያወራነው በል አሁን አቀናብረን እንልክላለን ቻው አዋራው ዮናስ